ከመንግስት ጋር ከገዢው ፓርቲ ጋር መስራት ጀምሯል። ከጠቅላይ ሚኒስትሩ ጋር ተገናኝቷል። የተፈታውም ለዚህ ነው። አሁንም እየሰራ ያለው የመንግስትን ስራ ነው የሚሉ አሉባልታዎች አሉና እዚህ ውስጥ አልተጋበዝኩም፣ ቀርቻለሁ፣ ተከድቻለሁ። ለበቀለ በጣም ህይወቱ አደጋ ላይ ደርሶ ነበር። ወደ ፓርቲ የመግባት ዓላማስ ምን ነበር? እንደው ይጸጽታልስ ወይ ነፃነት ተገደበ ብለህ ታስባለህ? በማለቴ እነዛ ነገሮች ተከስተው በማየቴ በጣም ነው ማዝነው። ባላልኳቸው ምላቸው ብዙ ነገሮች አሉ። እናንተ ሰውራችሁ ብዙ ተቀይሯል። በሰሜን ኢትዮጵያ እርስ በርስ ጦርነት ነበር። አሁን ደግሞ እሱ ትንሽ ጋብ ሲል ኦሮሚያ ላይም ጦርነት አለ። አማራ ክልል ላይም ሰሞኑን ብዙ ችግሮች አሉና የኤርትራ ሚና ምንድነው? የኤርትራ ቦታ የቱ ጋር ነው ያለው? we really have to be very careful. already ብዙ አጎራባችን ሆኖ የሩቅ የሆኑ ኃይሎች በተለያየ መንገድ ገብተዋል። ኬንያም ላይ አይተናል በቅርቡ። ስለ የጉዞ ዓላማ ምን ነበር? ማንን አገኘ የሚለው እንዳለ ሆኖ በምን ፓስፖርት ነው የሄድከው? ጀዋር ኢትዮጵያ ይሆን እንዴ? አንደኛ ከልጅነቴ ጀምሮ ሌላው ነው ያውቃው ኑሮ በሙሉ ገና ከልጅነቴ ጀምሮ ፖለቲካ በመሆኑ ከሱ ጋር ያይዘህ ወይ